What's good everybody? Salam እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ከበርሊን Taste of Ethiopia ላሊበላ When it's come to ዘረኝነት በጣም በቃ የሆነ ደስ የሚል ፊሊንግ የለውም አፋውጥተው ማይነግሯችሁ ግን ከፊታቸው ምታነቡት ነገር አለ ዛሬ unfortunately የመጨረሻው የበርሊን ቪዲዮአችን ነው የሚሆነው ይሄ ቪዲዮ ማለት ነው ለምን እንደምናደርገው የኢትዮጵያ ምግብ ቤት የኢትዮጵያ ሬስቶራንት በየሄድንበት ሀገርና ከተማ ፈልገን አፈላልገን እንመገባለን ካልቸራችንን ኢምብሬስ እናረጋለን የኢትዮጵያ ኮሚኒቲ ጀርመን ላይ ምን ይመስላል የኢትዮጵያ ሰዎች ምን አይነት ኑሮ ነው የሚኖሩት ሚለውን በትንሹ ለማየት እንሞክራለን ሶ የመጨረሻ ቪዲዮአችን ነው የሚሆነው ማለት ነው ሁለት በጣም የሚገራርሙ ቪዲዮችን ስለ በርሊን እና ስለ ጀርመን ዩቲዩብ ላይ ፖስት አድርጌያለሁ ገብታችሁ ቼክ አድርጉት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ ሆናችሁ ይቀላቀሉን 200,000 ልንገባ ነው Everybody subscribe አድርጉ የደውል ምልክቷንም ተጫኑ የጀርመን ቆይታዬን እንደጨረስኩ ይሄንን ከተማ ለቅቄ ሄዳለሁ የት ነው የምሄደው ኮሜንት ሴክሽን ላይ ላገኘው ሰው ለአንድ ሰው የ1000 ብር ሽልማት እሸልማለሁ ማለት ነው ሁላችሁም ኮሜንት ሴክሽን ላይ ገምቱ የት እንደምሄድ አሁን ያለሁት እንግዲህ አሌክሳንደር ፕላትስ የሚባል የሰፈር ነው ትሬን ስቴሽን ነው ሶ ጎግል ላይ እንግዲህ ለማየት ሞክሬ ላሊበላ ሬስቶራንት የሚባል ምግብ ቤት አለ የኢትዮጵያ ሬስቶራንት ትንሽ ከዚህ ወደ 6 ስቶፕ መሰለኝ በባቡር ሶ ወደዛ ነው ጉዟችንን የምናደርገው መጀመሪያ ትኬት እንግዛ ምክንያቱም ያለ ትኬት ብትሄዱ እዚህ ሀገር ቀልድ አያውቁም እስር ቤት ነው የሚከቷችሁ የትም ሀገር ነው to be honest hello where is the ticket office where can I get a ticket right around okay thank you appreciate it 3 ዩሮ ከ80 ብዙም ኤክስፔንሲቭ አይደለም ደስ የሚለው የትሬን ፌራቸው እስኪ ትሬናችንን እንግዲህ እንያዝና ጉዟችንን ወደ ኢትዮጵያ ሬስቶራንት እናደርጋለን I'm actually I can't wait በጣም ርቦኛል ጓጉቻለሁ እንጀራ ለመብላት ጉጉት እኮ ነው የሚገርማችሁ እግዚአብሔርን እንጀራ ማይበላኝ ኢትዮጵያ ስመጣ ብቻ ነው ሌሎች ሀገር ላይ ረበስ ስበላው ተውኝ ልክ ኢትዮጵያ ስመጣ እንጀራ አይበላልኝ what's going on with me ካውንትንሽ አልገባ ያለኝ የጀርመን ትሬናቸው ምናምን የፓሪስ በጣም ቀላል ነው ፓሪስ በሄድኩ ሰዓት እንደ ልቤ ነበር ተጠቀመኝ ነበር ይሄ ግን ትንሽ ግራ ያጋባልና U8 ነው የሚይዘው U8 አለ ሶ መሄደው የቱ ጋር ነው መሰላችሁ ቀጣይ እዚህ ጋር ነው 8 ይላል አያችሁት እዚህ ነው የምንሄደው ሶ ትሬኑ የሚመጣው እዚህ ጋር ነው መሰለኝ hopefully የተሳሳተ ትሬን ይዣል ሄድም ተስፋ አደርጋለሁ guess what happened እግዚአብሔርን ማይሆን ትሬን ሊዝ ነበር ማይሆን ትሬን ይዤ ልሄድ ነበር ከዛ ሀበሻ መጣና ሀበሻ ነህ እንዴ ምናምን ነገር አለኝ ታውቃለህ shout out to you my bro እዛ ጋር ነው ያለው ይሄን ቪዲዮ definitely ታያዋል ዩቲዩብ ላይ አቃለሁ ኮሬና ምናምን አለኝ እንዴ ቦታ ሬስቶራንት ፈልጌ ምናምን ስለው ይሄ እኮ ወደዛ ነው የሚሄደው የተሳሳተ ትሬን ይዤ ልቆሰው ነበር እዚህ ምግብ ቤት ብትሄድ ብሎ ሪኮማንድ አደረገኝ አሁን እንዲያውም እንዳጋጣሚ ሆኖ ለሄድበት የነበረው ሰፈር የሀበሾች ሰፈር ነው የሀበሾች ሱቅ የሀበሾች ኮሚኒቲ የሚኖሩበት የሚገኙበት ሰፈር ነውና ሄርማን ፕላትስ ይባላል ሰፈሩ ቀለል ያለው ስም እሱ ስለሆነ ነው ግን ከሄርማን ፕላትስ አጠገብ ነው አሁን የምንሄደው anyway ይሄ ደግሞ አሌክሳንደር ፕላትስ ይባላል ፕላትስ ምን ማለት እንደሆነ አልገባኝም ግን ሁሉም ስማቸው ፕላትስ አለው ሶ አንደርግራውንድ ትሬናችንን ይዘን ወደ ምግብ ቤታችን እንሄዳለን shout out to you my boy እዛ አካባቢ ነው ያለው ምርጥ አበሻ ትሬኑን ትቶ ነው ለኔ ሲያሳየኝ የነበረው እግዚአብሔርን I appreciate it my boy image ደርሰናል እንግዲህ ሰፈሩ በትሬን አጠር ያለች ጉዞ ነው ያደረኩት ያለንበት ቦታ እንግዲህ ይሄንን ይመስላል ጀርመን በነገራችን ላይ የተለያዩ ቦታዎች ላይ ጀርመኖች ዘረኞች ናቸው ጥቁር አይወዱም ምናምን ሲባል ሰምታችኋል አይደለ ዓለም ላይ ያለ ሰው በጠቅላላ ይሄንን ነገር ያውቃል ሬሲስት እንደሆኑ ያው
ጭፍጨፋም ከዘረኝነት ጋር የተገናኘ ነገር ነው ከዛም በኋላ ደግሞ ጥቁሮች እዚህ ሀገር ሲመጡ በጣም የሚደርስባቸው ብዙ ነገሮች አሉና ዘረኞች ናቸው ይሄ ማይካር ነገር ነው ግን ሞር ዘረኝነታቸውን ፊልም ታደርጉት እንደዚህ አንደርግራውንድ ስትሄዱ ምናምን ነገር ነውና it's a bit tense የሆነ በቃ ፊታቸው ላይ ይክንታል በቃ ጀርመኖች ወይ when it's come to ዘረኝነት ጀርመኖች በሱ ብቻ ሳይሆን ጀርመን የሚመጣ ስደተኛንም በጣም ነው የሚያሰቃዩት በጣም ብዙ ሀበሻ ጀርመን ላይ በጣም እየተሰቃየ ነው የሚገኘው ወረቀት አይሰጧቸውም ስራ ያሰሯቸውም ምናምን ነገር ከዛ ደግሞ ሂዱጡ ሊሏቸው ይችላሉ ዲፖርት ያደርጋሉ ያስራሉ በጣም ብዙ ነገር ነው የምንሰማውና ይሄንን ነገር እንዲ በጋር ላታዩት ይችላልላችሁ ግን አሁን በባቡር ስትሄዱ it's tense በጣም የሆነ ደስ የሚል ፊሊንግ የለው የሆነ አፋውጥተው ማይነግሯችሁ ግን ከፊታቸው ምታነቡት ነገር አለና ትንሽ ደስ አይልም anyway ላሊበላ የሚባል ምግብ ቤት ነው እየሄድኩ ያለሁት እሱ ነው ቶፕ ላይ የሚመጣው የኢትዮጵያ ሬስቶራንት በርሊን ላይ ብላችሁ ሰርች ስታደርጉ የሚመጣው ላሊበላ ነው ግን አዲስ አበባ የሚባል አለ ላንጋኖ የሚባል አለ በጣም ብዙ ምግብ ቤቶች እዚህ አካባቢ ላይ አሉና ሻራውት ሁላችሁም ዩሮፕ ሌላ ደስ የሚል ነገሯ ትራንስፖርቴሽን ሲስተማቸው ህዝቡ የሚጠቀመው ሳይክል ምናምን ነው አሁን ደግሞ ሊዘንብ ነው በስማ አንዴ ፀሐይ አንዴ ብርድ አንዴ ደግሞ ዝናብ ደስ እንዳለው ነው የሚሆነው የዚህ ሀገር አየር ሁኔታ እንደምታዩት እንዴት እንደሚያምር በጣም ነው የሚያምረው the only thing አየር ሁኔታው ነው በጣም የሚያስጠላው ዩሮፕ ላይ ሌሎቹ ነገሮቹ ሰዎቹ የሰሯቸው ነገሮች በጣም ነው የሚያማምሩት ቴራሱ ኔቸሩ በጣም ያምራል እዚህ ጋር ላሊበላ የሚባለው ቤት ሞሮፍ ለነጮች ነው ለሀበሾች ሳይሆን ቴስቱ ለነጮች እንዲመች አድርገው ነው የሚሰሩትና ከቻልክ ሌሎች ምግብ ቤቶች ጋር ሂድ ብሎኝ ነበር ግን ላሊበላ የሚባለው ቤት በጣም ነው የሚያምረው ከውጪ ምናምን ፎቶ ላይ ያያዩት በጣም ነው የሚያምረውና እስኪ ሄደን እንሞክረዋለን በርሊን ሌላው በጣም የታዘብኩትና የተረዳሁት ያየሁት ነገር ምን እንደሆነ ግን ያልገባኝ አልተረዳሁትም ቴክኒካሊ ይሄ የምታዩት እንዲሚለጣጠፍ ነገር በየግድግዳው የሚስሉት ነገር ምናምን ምን እንደሆነ አልገባኝም እስቲ ኮሜንት ላይ እዚህ የምትኖሩ ሰዎች አሳውቁኝ ምን እንደሆነ በስፕሬይ የሚስሉት ነገር የሚለጥፉት ነገር ልክ ምን እንደሆነ አላውቅም እዚህ ጋር ነፍ ነገር ነው ይለጣጠፉት ምንድነው ይሄ እንደ ዲፌንደር አግራኡችን እሺ ብንቁስን ሽግሚ ሹኑሹሽን ይሪብ በየቦታው ነው ሊትራሊ ሁሉም ቦታ እንዲህ ተስሏል አንድ ጤነኛ ግድግዳ ታገኙ እንዲ ረበለው what the hell ምንድነው I think protest ምናምን እዚህ ጋር ነው I don't know ግን ከተማዋን አሳምሯታል አላበላሻትም ገጽታዋን አላበላሸውም ግን የሆነ በቃ በየቦታው ስተት ምንድነው ይሄ ነገርና ኮሜንት ላይ አሳውቁኝ የሚጽፉትን ነገር እት ምንድነው ልጆች ናቸው እንደዚህ የሚያደርጉት ወይስ ተፈልጎ ነው በዛም በኩል ግድግዳው እንደዛ ነው እት ግድግዳው በዛ በኩል እንዳለ ተሳስሏል ምናምን anyway ምግብ ቤታችን ደርሰናል እንጀራ ያው ዘነበ ዝናቡ አልመጣም ልክ ስደርስ ዝናቡ ሲዘም ቴስት ኦፍ ኢትዮጵያ ይላል ምግብ ቤቱ ከዚህ ጋር ይታየኛል በደንብ ጀርመኒ ይላል ቴስት ኦፍ ኢትዮጵያ ላሊበላ ይላል ይሄው እዚህ ጋር የምታዩት ቴስት ኦፍ ኢትዮጵያ ላሊበላ ከውጪም አላቸው በጣም ነው የሚያምረው አላልኳችሁም በጣም ነው የሚያምረው ሪዘርቭ ለማድረግ ምናምን sometimes fully booked ከሆነ እንደዚህ ነው ከላይ ላሊበላ ቴስት ኦፍ ኢትዮጵያ ይላል cash only come on man cash ብቻ ነው የሚቀበሉት ክፍት ነው አገን እስቲ መጀመሪያ ክፍት እንደሆነ ቼክ እናድርግ ሰላም እንዴ ነው ካሽ ብቻ ነው ካርድ አለ እንዴ ካሽ ማሽን እዚህ አካባቢ ኦኬ እሺ ሩቅ አይደለማ ኦኬ ካሽ ማሽን አገኘን ወይኔ አሁን ብሬን እንዳለ ሊወስደው ነው አይ ኢማጂን 30 ፓውንድ ለማውጣት 30 ዩሮ ለማውጣት 3 ዩሮ ቆረጠብኝ ወይኔ በላቸው
እስኪ ብሬን አንጣው እስኪ ዩሮአችን ምን ይመስላል ሚሊዮን እንየው እስኪ ና እንዴ አንጣ ዩሮ ይላል 10 ዩሮ ብራቸው ይሄንን ነው የሚመስለው ለማታቁት እስቲ እንግዲህ ይሄ ሆፕፉሊ በቃናል ቤት ተስፋ አደርጋለሁ አንድ ምግብ ስንት ሊሆን ይችላል ሁለት ምግብ 15 ዩሮ ቢሆን እንኳን 30 ዩሮ ማለት ነው ከ15 ዩሮ ከበለጠ ግን that's crazy the most expensive የበላውት ኔዘርላንድ አምስተርዳም ከተማ ላይ ትንሹ የሚባለው ወደ 25 ዩሮ ምናምን I don't know ለምን እንደሆነ በጣም ውድ ነው ይሄኛው ደግሞ እስቲ ሜኑአቸውን ውስጥ ገብተን ያለን ለነገ እሺ መተናል እሺ ቦታ ውስጥ ይቻላል alright እሺ thank you በስማ በጣም ነው የሚያምረው ቤቱ ዲዛይኑ እንዴት ነው የሚያምረው ዋካችሁ ቤቱ በጣም ቆንጆ ነው እግዚአብሔር ዘፈኑ ምናምን ነገር ባላው ዘፈኑ ምናምን ቀውጢ ነው ኦ ማይ ጋድ እንዴት ያምራል ዋካችሁ ምንም የለም እስኪ ሜኑአቸው ይምጣና ሜኑአቸውን ቼክ እናርግ ቤቱ እንዴት እንደሚያምር እግዚአብሔርን አጠይቁ በጣም ያምራል የወላይታ የዶርዜ ልብስ አለ ምናምን ነገር ዘፈኑ ይሰማቸዋል ኤኒዌይ ሜኑአቸው መጥቷል ሜኑአቸው በጀርመንኛ ነው በእንግሊዘኛ ላሊበላ ሰላጣ የምስር ሾርባ ምን አይነት ምግብ ነው ምን በለው መሰላችሁ ምንድነው ሜኑ ካን ላይ ምን እንደሆነ ምንም እየተረዳሁት አይደለም እንዳለ ጀርመንኛ ነው ህብር ከተራንክ ምናምን አይ ቲንክ ልጁ ይምጣና እሱ ልጁ እንትን ቢልልኝ ይሻላል ምክንያቱም ምንም ሊገባኝ አልቻለም በጀርመንኛ ነው በአማርኛ የጻፏት ይቺ ነች የጾም አለ ላሊበላ ሰላጣ የምስር ሾርባ ሳምቡሳ ሌላ አማርኛ የለም በቃ ኦኬ ይሄው የስጋ ጥብስ 18 ዩሮ የስጋ ቀይ በለውዝ ጣዕም what የስጋ ቀይ በአይብ ዶሮ ወጥ በአይብ ኦኬ ትልቁ በቃ 18 ዩሮ ነው ሌላው 15 ዩሮ ምናምን ነገር ነው per person ምንም ሊገባኝ አልቻለም ይሄኛው ኦኬ ብዙ ነው የምፈልገው ስጋ ያለው ነገር ኦኬ አርገው እስቲ ይሄ አርገው በቃ ችግር የለው ቶይሌቱ ራሱ በጣም ነው የሚያምረው ታውቃላችሁ እንዴ እረብለው ናይስ ዋን በጣም የሚያምር ያበደ ሬስቶራንት ነው ኢንቴሪየሩ ምናምን ወራ ጠይቁኝ ይሄ ነገር ግን ውስጥም አልቀረለትም እዚህ ድረስ ውስጥ አይ ቲንክ ሰዎቹ ናቸው በቃ ይሄ ካልቸር ነገር ነው መሰለኝ ይላል ምን እንደሆነ ባለጌ ነገር ከሆነ አታንብቡት ግን አይመስለኝም አይደል ነው ውስጡ ጽፈውታል ቤቱ ያምራል ፏ አድርገው ነው የሰሩት በጣም ሌክዠሪ ነው Cross on the beats. ስፔሻል ትሪትመንት ይላል እጣን አለው ምናን ነገር እቲ ያገር ቤቱ ቫይብ ከቻላለም ካንዳንድ ኦ ማይ ጎድ ያገር ቤቱ ራሱ እጣን ምግባችን እስኪመጣ አይ ካንት ዌይት በስማም ቦልዶፋስ ቅዱስ አንደኛ በጣም እርቦኛል ሁለተኛ ቤቱ ላይ በጣም እንዲ ከተጨነቁ ምግቡ ላይ ሆፕፉሊ በጣም ይጨነቁበታል ብዬ ተስፋ አደርጋለሁ ለዘዛው የጭምርኩት ለማድረግ እሺ አርጎ ሁሉን አርጎ ሁለት ኢንች ስለምትል ኦኬ ብዙ አርጎ ችግር የለም ቴካዊ ጁስ ለምን ምግባችን መጥቷል እንግዲህ ምንድነው ያለው መሰላችሁ ዶሮ ወጥ አለ እሱ ያደረገው ቢጫ አልጫ ወጥ አለ
ምስር ወጥ መሰለኝ ድንች አለ ጎመን አይብ አለ ሰላጣ ነገር አለ ኦቨርኦል ግን አቀራረቡ ምናምን ያምራልና ጥቁር እንጀራ ነው ኦ ማይ ጋድ ያምራል ይሄ ፕሬዘንቴሽኑ እና እዚህ ጋር ደግሞ ሌላ ዶሮ የዶሮ እግር ሁለት የዶሮ እግር ነው ያለው እንቁላል አለው ምናምን ነገር ኦ ማይ ጋድ it looks beautiful በጣም ብዙ አይነት ወጥ ነው ያለው በጣም ከመላችሁ በላይ እና የትኛው መብላት እንዳለባችሁ እጃችሁ እንዲ ይላል እስቲኛው ካልጫ ለምቹ Oh my god እግዚአብሔርን በጣም የሚጣፍጠው ኦ ጂሰስ ዶሮቱ ሻይ ይላል ውጪ በጣም ብርድ ነው እና ትሪትመንታቸው ደግሞ በስማ ቪአይፒ ነው በጣም ደስ ይላል እግዚአብሔርን በጣም ትሪትመንታቸው በጣም ደስ የሚል 12 ወጥ በጌታ ስም ግማሹን ራሱ አልበሉትም ግን በጣም ጠገብኩ በጣም ከመላችሁ በላይ ፕላስ ገና እዚህ ጋር አለችኝ ሌላ እግር ሻይ አለ እዚህ ጋር ኮካ አለ እንጀራው ኦ ማይ ጋድ ኤቭሪቲንግ I love it 10 out of 10 so ሬት አድርገው ካላችሁኝ ኦቨርኦል ሁሉንም 10 እግዚአብሔርን 10 በጣም ነው የሚያምረው ውስጡ ይት I don't know የኔ አይነት ቫይብ ነው የሚከፍቱት ዘፈን ኡፍ ወደ ኋላ ነው የሚመልሳችሁ ምናምን ነገር እኔ ደግሞ ባኮም ናፍቆኛል በጣም ከመላችሁ በላይ ተበላ ተጠጣ ይላል በስማ ቴካው ይጃሉ ነፍ ምግብ ሊያልቅ ነው እንዴ ወጡ እየወጣ ነው እንዴ ያው በእናታችሁ anyway 12 አይነት ወጥ ነው just imagine እንዴት ልጨርሰው ያንን ሁሉ anyway ራቴን በሏለሁ በጣም ደክሞኛል እረፍት ያስፈልገኛል ነገ ደግሞ በጣም ረጅም የሆነ ጉዞ ነው የሚጠብቀኝ ከዚህ ሰው ገብቼ ረፍት ላርግ የዛሬው ቪዲዮ እንግዲህ እንዳያችሁት የኢትዮጵያ ሬስቶራንትን ፈልገን አፈላልገን ሄደን በልተናል አይ ጀርመን I can't wait ከዚህ ሀገር እስከወጣ to be honest እግዚአብሔርን ነው የምላችሁ በጣም I can't wait ጀርመን እኮ የሚጨንቅ ሀገር ነው እንደዚሁ ራሱ በቃ የሆነ በጣም የሚጨንቅ ነገር አለው ዲፕሬሲቭ የሆነ ቫይብ አለው ጀርመን በተፈጥሮ ሰውን ያሳለፉት ታሪክን ጎበኘን እኮ እስከ ጥግ እስማ አብጠርጥረን ያየናት anyway የዛሬው ቪዲዮአችን አይነን ይመስል ነበር ቀጣይ መሄድበትን ሀገር ገምቱ ኮሜንት ሴክሽን ላይ ተሸላሚ ሁኑ ሆፕፉሊ ወዳችሁታል ብዬ አስባለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ ላይክ እና ሼርም እንደዛው 200,000 ልንገባ ነው በቅርቡ 200,000 መግባት አለብን በዚህ ትሪፕ 200,000 መግባት አለብን ያማን anyway ከበርሊን የነበረን ቆይታ በርሊን ላይ ይሄንን ይመስላል የመጨረሻ ቪዲዮአችን ነው እኔም እናንተም በርሊንን ቻው እች ሊበዲሽ አልበዲሽ ነው ይሉት anyway መቻችሁ ቻው